ሰላም ተመልካቾቻችን ምናመልክ ነብዩ ሲምርጌታ እባላለሁ። ይህ የነብዩ ሲምርጌታ ቲዩብ ነው። በባለፈው በአባቴ በዳይሬክተር ነብዩ ሲምርጌታ ዳይሬክት ከተደረጉ የሚውዚክ ቪዲዮ ስራዎች ውስጥ አንዱ የሆነውን ፓቲና ብሉስ በታደለ ሮባ እና በፋንታ በሌ የተሰራውን የሚውዚክ ቪዲዮ እንዴት እንደተሰራ በምን ሁኔታ እንደተሰራ እና በዛ ላይ ምን አይነት ገጠመኞች እንደነበሩ ተነጋግረናል። ለዛሬ ደግሞ የፋሲል ደሞዝን አንድ ሚውዚክ ቪዲዮ ለማየት እንዲሁም እንዴት እንደተሰራ ምን ይመስል እንደነበር ለማየት ተቀጣጠረን ማለት ነው። እሱም ምን ይባላል? አንቺዬ ይባላል። ይህ ሚውዚክ ቪዲዮ እንዴት በአባቴ ዳይሬክት ተደረገ፣ እንዴት ተሰራ የሚለውን የምንጨዋወት ይሆናል። ከዛ በፊት ግን ሚውዚክ ቪዲዮን አይተን እንመለስ። አንቺዬ ለኔ እስኪ ልሽ ዘመን እንቆይ ተራርቀን ዋሁዬ ካልተከፋ ሆድ አይታይ መንገድ አገርሽ ወዴት ነው ብዬ ብጠይቃት አገርሽ ወዴት ነው ብዬ ብጠይቃት ቁጥር ጠራችልኝ ዘመን ስም ቢያስፋት ቁጥር ጠራችልኝ ዘመን ስም ቢያስፋት። ተመልሰናል ተመልካቾቻችን። ሚውዚክ ቪዲዮን እንደወደዳችሁ ተስፋ አደርጋለሁ። ወደ ጥያቄዎች እንሂድ። ዳድ ይቅርታ ዳይሬክተር ነብዩ ሲምርጌታ የተወሰኑ ጥያቄዎችን ልጠይቅህ ፈልጌያለሁ። እሱም ደግሞ የሚሆነው የዛሬ ጥያቄ ስለ ፋሲል ደሞዝ አንቺዬ የሚለው ክሊፕ እንዴት በምን ሁኔታና መቼ እንደተሰራ ልጠይቅህ ነው። እሺ ወደ ጥያቄው እናምራ። ፋሲል ደሞዝ እናንተ መቼ ተገናኛችሁ? እንዴት ልትገናኙ ቻላችሁ? እና ደግሞ በተገናኛችሁበት ሰዓት አንተ የት ነበርክ? በምን የስራ ሁኔታ ላይ እንደነበርክ ልትነግረኝ ትችላለህ? በነገራችን ላይ እኔ የሀገር ፍቅር ቲያትር ቤት የዘመናዊ ክፍል ተወዛዋዥ ነኝ እና ሁልጊዜ አብዛኛው ጊዜ በስራ ሰዓት እዛው ነው የምገኘው እና ተደወለልኝ እና የፋሲል ክሊፕን እንድትሰራ ተመርጠሃል እና እንነጋገር በሚል ነበር የተደወለልኝ። ከዛም በኋላ ትዕግስት ፕሮዲሰሯ፣ ባቢ ግጥም ዜማ ደራሲ ወይም ዳምጤ የሚባል እና ፋሲል ደሞዝ ራሳቸው ሀገር ፍቅር ክበብ አለ። ብዙ ሰዎች መጥተው የሚጨዋወቱበት እዛ ቁጭ ብለን ስለ ክሊፑ እንዴት ነው እንዴት እንስራው ምናምን የሚባለውን ተወያየን። የዛ ጊዜ ዘመን አንተ ባትወለድም በሲዲ ነበር ሙሉ አልበም የሚወጣው እና ሲዲ ነበር ይዞልኝ የመጣው። ይሄ የፋሲል ደሞዝ ስራ ነው፣ ይህንን 10 ክሊፖች እንድትሰራ ፈልጋለን ተባብለን ተነጋገርን። እኔም ተስማማው፣ በዋጋም በሁሉ ነገር ተስማማን። ከዛ ዘፈን ተሰጠኝ። ቁጭ ብዬ ለረጅም ጊዜ ስክሪፕት አወጣውና ጻፍኩኝ። ከዛም በኋላ ወደ አልባሳት፣ ተዋናይ መረጣ፣ ሎኬሽን እና የት እንዴት ይሰራ ምን አይነት ስታይል ይኑረው የሚባለውን ሁኔታ ከጨረስን በኋላ ለቀረጻ ተዘጋጀን። ከዛ ውስጥ ነው አንቺዬ የተሰኘው ክሊፕ የተመረጠው። ከ10 ውስጥ 9 ደግሞ ሌላ ጊዜ ቀስ ብለን ስለነሱ እንወያያለን። አንቺዬ በዛ ሁኔታ ተሰራ እና ተጀመረ፣ ወደ ቀረጻ ገባ። በነገራችን ላይ እዚህ ክሊፕ ላይ በጣም የምወዳት አንድ ሲን አለች። እሱም እናቴ ማህሌት ሰለሞን የምትጫወታት ሲን ናት። ወደ መጨረሻው የክሊፑ መጨረሻ አካባቢ በሂል ጫማ መንገድ ላይ ስትጓዝ እየተንገዳገደች በጣም ፈኒ የሆነ እንቅስቃሴ የምታሳይበት ፓርት አለች። እሷን ቀንጨብ አድርገን እንመለስ። አትገላለጪ ይርዘም ቀሚስሽ፣ አትገላለጪ ይርዘም ቀሚስሽ፣ ለኔ አትመቸኝም ዳሌና ባትሽ፣ ለኔ አትመቸኝም ዳሌና ባትሽ፣ ለኔ አትመቸኝም ዳሌና ባትሽ። አጉል ወዳጅ አርጎኝ ሲጥላማ ይገባው ያብጠለጥለኛል የወጣ የገባው ባየነው ከመንገድ ቁመን ከመቆጨት ለኔ መንገድ ወጣ ለአባይ የተሰራለት
እሺ እንዳያችሁት ሚውዚክ ቪዲዮ ላይ በጣም አስቂኝ በሚሆን ሁኔታ እየተራመደች ትገኛለች ማዘር እና በጣም ደስ ከሚያሰኙኝም ፈን ከማድረግባቸውም የክሊፕ ፓርቶች አንዱ ነው። እንደወደዳችሁ ተስፋ አድርጋለሁ። አሁን የጠቀስኩት ሲን ላይ እንዴት ነው ይሄ አይዲያ ወደ አይምሯችሁ ሊመጣ የቻለው? እንዴትስ ይቀረጽ ብላችሁ ወሰናችሁ? ማለት አክቱ በዛ ሁሉ ግርግር መሀል እሷን ለይተህ በጣም ስታንድ አውት እንድታደርግ አድርጋታልና እንዴት ነው ይህ ሀሳብ የመጣው? ትንሽ ብታብራራልኝ ደስ ይላል። አንቺዬ ግጥሙም ዜማውም የፋሲል ድምፅ ደግሞ አሪፍ ነው። አዘፋፈኑም በጣም አሪፍ ነበርና ጥሩ የሚውዚክ ቪዲዮ ስክሪፕት ተጻፈለት። አጋጣሚ ስጽፍ ብዙ ጊዜ ከእናት ጋር ከባለቤቴ ከማሌት ሰለሞን ጋር እሷም አርቲስት ነች ቁጭ ብለን እየተመካከርን የጻፍነው። ካለቀ በኋላ ባቢ ትዕግስትና አሁንም ድጋሚ ደግሞ ፋሲል ደሞዝ መጡ ቤት ቁጭ ብለን እየተወያየን ነው እንዴት ክሊፑ ይሰራ የሚለው። እሱም በምንወያይበት ጊዜ ክሊፑ እንዴት እንደሚሰራ ያቺ ልጅ እንዴት እንደምትተውን ሀሳቡን ታስረዳው ነበር። ወንድና ሴት የገጠር ልጆች የሚዋደዱ ነበረ ዋናው ባለ ታሪኮቹ። ስለዚህ ማጠንጠኛው ራሱ ሁለት የሚዋደዱ የገጠር ልጆች ገጠር እሷ ለእንጀራ ለስራ ብላ ወደ አዲስ አበባ ትመጣለች፣ እሱ ገጠር ይቀራል። በኋላ አልቻለም፣ እሷን ተከትሎ ከገጠር ወደ አዲስ አበባ ይገባል። በዛ ምክንያት ነው ታሪኩ ራሱ ዘፈኑም የሚያጠነጥነው እና እሱን ሀሳብ ከእሷ ጋር ረጅም ሰዓት ስለተጫወትን ከማሌት ሰለሞን ጋር ለፋሲል ስታስረዳው ያቺ ልጅ እሷ መስላት አየችውና እሷ ትስራ ብሎ ማሌት ሰለሞን መረጣት፣ ወደ ቀረጻ ገባን ማለት ነው። እሺ ተመልካቾቻችን እዚህኛው ሲን ላይ ዋሻው እንዴ ላይ እናቴና አባቴ ተገኝቶ ነበር እና በዛ ሰዓት እናቴ ለአባቴ አንድ የጠየቀችው ጥያቄ ነበር። በዋሻው እንዴ ላይ ከተጠየቁ ጥያቄዎች በጣም አከራካሪ የሆነውን ጥያቄ ጠይቀው ነበር። እሱ ጥያቄ ምን ይመስል ነበር? ስለምንድን ነበር የተጠየቀው? እስቲ አንድ አይተን ነው እንመለስ። ማለት ታሪክ ነገር ከማላቀው ልጄ ጋራ አብሬው ክሊፕ ሰርቻለሁ። ከባድ ነገር ነው። ባልየው ቆይ ነባ ከማላቀው ማርቆስ ጋራ አለ። ማለት ደግሞ ከማላቀው ልጄ ጋር ግን አንድ ነገር ልንገር፣ መረጋጋት አለብኝ መጀመሪያ። አንድ ነገር ልንገር፣ ካንተ በፊት ሊሆን ይችላል የዋሰ እኔ ነባ ልንገር፣ ሽንኩርት ማሸከም ቀላል ነው። ይሄ ድንች ሚካኤልን ይሄ በጣም ተመልካቾቻችን እንዳያችሁት ነው እንግዲህ በጣም ግርግር የበዛበት ተመልካቹም የደነገጠበት አወዳዳሪዎቹም የደነገጡበት ሁኔታ ነበር የተፈጠረው እና በዛ ሰዓት የማላቀው ልጄ የተባለው እኔ ነመለክ ነብዩ ስምርጌታ ነኝ። እስቲ ዳይሬክተር ነብዩ ስምርጌታ ስለዚህ የምታብራራልን ነገር ካለ እስቲ በዛ ሰዓት አንተ ምንድን ነበር የተሰማ? የተፈጠረው ሁኔታስ ምንድን ነበር? እንዴት እንደዚህ ግራ ሊገባ ቻለ? ራስህ ዳይሬክት አድርገው ራስህ ሰርተው እንዴት ግራ ሊገባ ቻለ? እስቲ በሁለት ግሩፕ ተከፍለን ነበረ ዋሻው እንዴ ላይ ጥያቄ ፊት ለፊት የምንፋጠጠው እና እኔ ከጥላሁን ጋርና ከማርቆስ ጋር ነው የተመደብኩት። እኛ የራሳችን ጥያቄ ያወጣን፣ እሷ ደግሞ ከዜድ ጋርና ከፍልፍሉ ጋር ነው እና ምን አይነት ሳይንስ ሰርተው እንደመጡ አላውቅም። ጥያቄው ተጠየቁኝ፣ አላውቀውም። ዘፈኑን አንቺዬን የፋሲልን አሁን የምንወያይበትን እኔ ነኝ ስክሪፕት የጻፍኩት ዳይሬክት ያደረኩት እኔ ነኝ፣ ግን ያንን ሀሳብ አላውቀውም። በኋላ እኔም ደነገጥኩኝ፣ ተመልካችም ደነገጠ። በኋላ ግን የገባኝ ሲመለስ እንደ ድል ሆኖ ባለቤቴ ማሌት ሰለሞን አንተን የ3 ወር እርጉዝ ሆና ነበር ያንን ሸንከፍ ሸንከፍ የሚለውን ነገር የሰራችው። ያንን ታሪክ እንደዚህ አዟዙረው ራሴ እንዳላቀው አድርገው አመጡና እኔንም ሸወዱኝ። በመሸወዴም ደስ ብሎኛል። የታሪኩም አካል በመሆኔ ደስ ብሎኛል። አንተም እናትህም እኔም የዚህ ታሪክ አካል ነው። እኔም ስቄበታለሁ። ተሸውጄም ግራ ገብቶኛል እና እንደታየው ቪዲዮ ላይ እንደሚታየው እኔም ግራ ገብቶኛል። እንግዲህ በዋሻው እንዴ ላይ ግን ያ ክሊፕ ላይ እርጉዝ መሆኗን ለጥያቄ መምጣቱ አስደስቶኛል። ታሪኩ በአንተ ሕይወት ውስጥ ከፍተኛ ነገር እንደሚኖረው እንደሚሞሪ እምነቴ ነው። በዚህ ሁኔታ ነው የተሸወድኩት እና ሊመጣልኝ አልቻለም ነበር እርጉዝ ሆና ያንን አክቲንግ ከፋሲል ደሞዝ ጋር መስራቷ። በዛ ምክንያት እኔ የተሸወድኩት። አመሰግናለሁ። እሺ ተመልካቾቻችን እንዳያችሁት ዛሬ በሰፊ ሁኔታ የፋሲል ደሞዝ አንቺ የሚለው ሚውዚክ ቪዲዮ እንዴት እንደተሰራ አይተናል። ስለዚህ ሁለተኛውን ክፍል በዚህ እንቋጫለን። በቀጣይ ደግሞ የምንመለከተው እኔ ነኝ ማቀርብ ተንስ
ይቅርታ ተመልካቾቻችን፣ ስሜ ክርስቲያን ነብዩ ሲመርጌታ ይባላል። የዳይሬክተር ነብዩ ሲመርጌታ ልጅ ነኝ። በቀጣይ ሶስተኛው ቪዲዮአችንን የፍቅር አዲስ ነቃ ጥበብ እጅግ የሚለውን ሚውዚክ ቪዲዮ የምንመለከት ይሆናል። ስለዚህ ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ አግዙን። ቀጣይ በእኔ ጠያቂነት በአባቴ ተጠያቂነት የምንቀርብ ይሆናል። አመሰግናለሁ።